ቢስሚላሂር ረህማን ቁል አዑዙ ቢረቢል ፈለቅ ቁል በል አዑዙ እጠበቃለሁኝ በል ቢረቢል ፈለቂ በፈለቁ ጌታ እጠበቃለሁኝ በል ብሎ አላቸው። ረቡል ፈለቅ ብሎ ማለት ምን ማለት ነው? የወጋገን ጌታ ማለት ከሆነ ድቅድቅ ካለ ጨለማ ውስጥ ብርሃንን አውጪ የሆነ ጌታ ማለት ጌታነቱ የጨለማም የብርሃንም የሁሉም ጌታ ነው አላሁ ሱብሓነሁ ወተዓላ። ነገር ግን እችኛዋን የመረጠበት ምክንያት የራሱ የሆነ ሚስጥር አለው። ወላሁ አዕለም። ነቢዩ ሰለላሁ ዐለይሂ ወሰለም የነበሩበት ሁኔታ የበሽታ ሁኔታ ነው። በሽታ ደግሞ ባህሪው ድቅድቅ ጨለማ ነው። አላሁ ሱብሓነሁ ወተዓላ ከድቅድቅ ጨለማ ውስጥ የብርሃንን ጮራ ፈንጥቆ እንደሚያወጣው ሁላ በሌላ አማርኛ ፈለቅ ብሎ ማለት መሬት ውስጥ የቀበርነው ፍሬ በቆሎ ቴት ምናምን ብለው ይሄ መሬቱን ፔኔትሬት አድርጎ ሲወጣ ፈለቀ ነባቱ እንላለን። ፍሬዋ መሬት ሰንጥቃ ስትወጣ በቆልቷ እሷ ናት ፈለቅ የምትባለው። ኢዘን በዛ ጌታ ከዛ የታፈነ አፈር ውስጥ ተቀብሮ የነበረው ፍሬ እድል አግኝቶ በአላህ እርዳታ መሬትን ሰንጥቆ ወጥቶ በቆልት እንደሆነው ሁላ ያ ሙሐመድ ሆይ አሁን ካለህበት የበሽታ ድቅድቅ ጨለማ አስወጣሃለሁኝና ተፋዑለን ቁል አዑዙ እጠበቃለሁኝ በል ቢረቢ አልፈለቅ በፈለቁ ጌታ እጠበቃለሁኝ በል ብሎ አላቸው። ثم قال من شر አሁንም ሸር መጣ። من شر ما خلق ቀደም من شر الوسواس الخناس ነው ያለው አንድ ብቻ ሸይጣን ብቻ። እዚህ ጋር ግን ጥቅል አደረገው። ለምን? የነብዩ ሰለላሁ ዐለይሂ ወሰለም ጠላት ሸይጣን ብቻ አይደለም። በኋላ ሰበበ ኑዙሉን ስናገር ሸይጣንና ሰዎች ተባብረው ነው ተንኮሉን ይሰሩ። ስለዚህ አላሁ ጀለ ወዐዝ ምን ብለው አለ? من شر ما خلق من شر ከሸር ما خلق الذي خلق ሁሉም አላሁ ሱብሓነሁ ወተዓላ ከፈጠረው ፍጡር ተንኮል በአንተ በጌታ እጠበቃለሁኝ ብለህ በል አላቸው። ወሚን ሸሪ አሁንም ሸርን ደገመው እዚህ ጋር ጋሲቅን ኢዛ ወቀብ ድቅድቅ ጨለማ ሲሆን ጋሲቅን ብሎ ማለት ኢዛ ገጠ ናሰ ቢዘላሚሂ ብሎ ማለት ነው። أعوذ بالله من شر ما يكون في الليل إذا غطى الناس بظلامه وانتشر فيه كثير من الأرواح الشريرة مالته من شر غاسق إذا وقب من شر بك شر الطبق غاسق بدكدك جلما وسط يميوت إذا وقب بدكدك جلما وسط غزو سيغبو انقسقاسي سيجمرو በእነሱ ከነሱ ተንኮልና ጥፋት ባንተ እጠበቃለሁኝ ብለህ በለኝ አላቸው ነብዩን ሰለላሁ ዐለይሂ ወሚን ሸሪ ነፋሳቲ ወሚን ሸሪ ከሸር እጠበቃለሁኝ በል አነፋሳቲ ከምትል ሴት ማለት ነፋሳት ብለውና ማለት ነው ማለት ሩቃ ስንቀራ እንላለን ያ ማለት ነፋሳት ለምን ተባለ እንደርስበታለን። ያው አማርኛ ስላለ ነው በምልክት ያስረዳዋቸው። ኦኬ ፊል ዑቀዲ በእስር ላይ ብላ ከምትተፋ ወይንም ከምትተነፍስበት ሴት ተንኮል በአንተ እጠበቃለሁኝ ከሸሯ ብለህ በለኝ አላቸው። ثم قال سبحانه وتعالى ومن شر حاسد الله ومن شر ከሸር እጠበቃለሁኝ ከተንኮል ከጥፋት እጠበቃለሁኝ ሐሲድን ከምቀኛ ተንኮል ኢዛ ሐሰድ አጃኢብ ኢዛ ሐሰድ የምትለዋን በደንብ አስምሩባት። ኢዛ ሐሰደ የተተናኮለ ጊዜ አለ። ምን ማለት? የተመቀኘ ጊዜ አለ። ምን ማለት? አንድ ምቀኛ እኔን ሊመቀኝ ይችላል፣ አንተን ላይ መቀኝ ይችላል። ስለዚህ ዱዓህን ባልተመቀኘህ ሰው ላይ አታባክን። እንግዲያውሳ ያንን ጥይት በተመቀኘህ ሰው ላይ ወርውረው ማለት እኮ ነው። አላሁ ጀለ ወዐላ ብክነት መኖር የለበት። የዱዓ ብክነት እንኳን መኖር የለበትም በኢስላም። ወሚን ሸሪ ሐሲድን ኢዛ ሐሰድ አለቀ። ኦኬ
እንመለስ። እቺ ሁለቱ ሱራዎች እነዚህ ሁለት ሱራዎች ዛሬ ሶስቱን ሱራዎች ሚስጥር በደንብ ከተረዳንና ካወቅን ለኔ ከበቂ በላይ ነው። ሱረቱ አልፈለቅ መካ ከወረዱ ሱራዎች ናት። 5 አያዎች አሏት። በሱረቱ አልፊል እና በሱረቱ አናስ መሃል ላይ ነው የወረደችው። ሱረቱ አልፊል እና ሱረቱ ናስ ቅድም ያሳለፍኩት ማለት ነው። በዚያ መሃል ላይ ነው የወረደችው። ሁለቱም ሱራዎች ትኩረት የሚያደርጉት ከተንኮለኞችና ከሸረኞች ከሐሲዶችና ከምቀኞች አደጋ እንዴት ልንጠበቅ እንችላለን ስለሚለው የጥበቃ ጋሻ እጃችን ላይ እንዲኖር ነው የሚያመላክቱን። እነዚህ ሁለት ሱራዎች ላይ የጸና በእነዚህ በሁለት ሱራዎች የተጠቀመባቸው ሀያቱ ያማረ ከተንኮል የተጠበቀና የበቃ ሆኖ ይኖራል። እነዚህን ሁለት ሱራዎች ደግሞ የዘነጋቸው ሁሌም ለተንኮለኞች እጅ ሰጥቶና ዘግቶ ወይንም በዛ ችግር ውስጥ ተዘፍቆ ይኖራል። ኢዘን አላሁ ስብሓነሁ ወተዓላ እዚህ ሱራ ላይ ቁል አዑዙ ቢረቢል ፈለቅ ብሎ ሲል በፈለቅ ጌታ እጠበቃለሁኝ ብለህ በል ብሎ ሲላቸው፣ ፈለቅ ብሎ ማለት ቅድም እንዳልኳችሁ ድቅድቅ ጨለማ ሲሆን ከዚያ ውስጥ የሚወጣ ወጋገን ነጋት አካባቢ ላይ የሚወጣ የብርሃን ጮራ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከነበሩበት ሕይወት ዘይቤ ጋር የሚገናኝ ስለሆነ በፈለቅ አያይዞ አምጥቶታል። ሚን ሸሪ ማ ኸለቀ ብሎ ሲል ጥቅል ነው። የአላሁ ጀለ ወዐላ የፈጠራቸው ፍጥረታቶች ብዙ ናቸው። የፈጠራቸው ፍጥረታቶች ሸረኛውም ኸይረኛውም አለ። ኢዘን ከፈጠርካቸው ፍጥረታቶች እጠበቃለሁ ብሎ ሳይሆን ከፈጠርካቸው ፍጥረታቶች ተንኮልና ጥፋት በአንተ እጠበቃለሁኝ ብለህ በል ብሎ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ወኢን ካነ አልሙኻጠቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙኻጠቡ በቀጥታ እነዚህ ሁለት ሱራዎች የሚያናግሩት ነቢዩም ቢሆንም እንኳ ሁላችንንም የሚመለከት መልእክት ነው። ለሁላችንም መድኃኒት ሆነው የወረዱ ሱራዎች ናቸው። ኢዘን ከሁሉም አላህ ከፈጠራቸው ፍጥረታቶች እጠበቃለሁኝ ብለው ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም ፊ ሰሒህ ቃለ መን ነዘለ መንዚለን የሆነ አዲስ መንደር አዲስ ቤት የገባ ፈቃለ ብሎ ካለ አዑዙ ቢከሊማቲላሂ ታማ ሚን ሸሪ ማ ኸለቅ ብሎ ካለ ለም የضረሁ ሸይኡን ሐታ የርተሒለ ሚን መንዝሊሂ ዛሊክ የሆነ አዲስ ቤት ሲገባ በጌታ እጠበቃለሁኝ ቢከሊማቲላሂ ታማ በአላሁ ስብሓነሁ ወተዓላ ሙሉ በሆኑ ቃላቶቹና ንግግሮቹ እጠበቃለሁኝ አላህ ከፈጠራቸው ተንኮሎች ብሎ ዱዓ ካደረገ የትኛውም ተንኮል ሳይጎዳው የትኛውም ችግር ሳይደርስበት ከዚያ ቦታ ይወገዳል አሉ። ወሚን ሸሪ ጋሲቅን ኢዛ ወቀብ ወሚን ሸሪ ጋሲቅ ብሎ ማለት ገሰቀ ለይሉ ብለን ስንል ድቅድቅ ጨለማው ለበሰ ያኒ አድማሱን ድቅድቅ ጨለማ ለበሰው ለማለት ነው። በዚህ ጋሲቅን ለምን ለየት አድርጎ አመጣው ያላችሁ እንደሆነ እስቲ ህመም ላይ ያሉ ሰዎች ሁሉንም ማዕፊያ አላህ ያድርጋቸው። በጤንነት ያለነው ጤንነታችንን አላህ ይጠብቅልንና ቀን ነው የሚያመን ወይስ ማታ ነው የሚብስብን ካላችሁ ማዕሩፍ ማታ ነው የሚብሰው። በአንድም በሌላ ማታ የሚብስበት የራሱ የሆነ ሳይንሳዊ ሚስጥር አለ፣ መለኮታዊ ሚስጥር አለ። በማታው ክፍለ ጊዜ አላሁ ስብሓነሁ ወተዓላ በተለይ የማናያቸውን ፍጥረታቶቹን የሚለቅበት ጊዜ ነው። የማታው ክፍለ ጊዜ የነሱ ክፍለ ጊዜ ነው። ኢዘን አድማሱን የሆነ የሚለብሰው የሚከብድ ድባብ አለ። የቀኑ ክፍለ ጊዜ የሰዎች ክፍለ ጊዜ ነው። ሰዎች ፊህም ሙእሚኑ ወፊህም ካፊሩ ወፊህም ሙናፊቁ ወፊህም ሳሊሁን ወፊህም ሰዎች እነሱ ውስጥ ኑር ያለው አለ፣ ኢማን ያለው አለ፣ የተለያየ ማንነቶች ያሉት አለ፣ ከአላህ ጋር ልዩ ግንኙነት ያላቸው አለ።
በል ካፊሮች ሆነው ሲያበቁ መልካምና ቅዱስ ሰዎች አሉ በማንነታቸው በዱንያዊ ማንነታቸው። በእነዚህና መሰል ምክንያቶች የቀኑ ክፍለ ጊዜ በብዛት በመላእክት የታጀበ ነው። የማታው ክፍለ ጊዜ በብዛት በአጋንንትና በሰይጣኖች የታጀበ ነው። فلذلك ነብዩ ሰለላሁ ዐለይሂ ወሰለም በተለይ ወላጆች እዚህ ላይ በደንብ ትኩረት አድርጉና من حديث جابر أن الشمس إذا غربت ፀሐይ ስትጠልቅ አሉ انتشرت الشياطين ሰይጣኖች ብትን ይላሉ ስራቸውን ይጀምራሉ ፀሐይ ጠለቅ ስትል ثم قال انتشرت الشياطين شيطانوች ብትን ይላሉ ثم قال فأكثئوا صبيانكم ልጆቻችሁን ወደ ቤት ሰብሰብ አድርጓቸው በተለይ ሕፃናቶችን ሰብሰብ አድርጓቸው ወህቢሱ መዋሺኩም እንሳቶቻችሁን እስር አድርጓቸው ሐታ ተذهب فحمة العشاء ይሄ የዒሻ የሌሊቱ ያኒ በደንብ መጨለም የሚባለው ነገር እስኪመጣ ድረስ በተለይ መግሪብ አቅራቢያ ምንድነው ሸፈቀል አህመር በምትባለው ሰዓት ላይ በፀሐይ መግቢያ አካባቢ ላይ አፍጠር ደረሰ አልደረሰ የምንለው ሰዓት ማለት በዛ ሰዓት ላይ ልጆች ይጫወቱ ብላችሁ ወደ ውጭ እንዳትለቋቸው። ለምን? ሰይጣን ጓዶቹን የሚለቅበትና የሚያሰማራበት ሰዓት ነው። ቀኑን ታስረው ወይንም ቀኑን የሆነ ቦታ ላይ አርፈው የነበሩ ሰይጣኖች ስራ ፍለጋ የሚለቅፉትን የሚያጠፉትን ፍለጋ ልክ አሁን ገና ተለቀው ለስራ በሚሰማሩበት ሰዓት ልጅና እንስሳቶቻችሁን እንዳያገኙባችሁ ሰብሰብ አድርጓቸው የሚል ሪዋያ አለ። ኢዘን ወላጆች በዚህ ሰዓት ላይ ትንሽ ጠንቀቅ ልንል ይገባል። ኢዘን ሚን ሸሪ ጋሲቅን ኢዛ ወቀብ ብሎ ማለት እሱ ነው። ወሚን ሸሪ ነፋሳት ፊል ዑቀድ ወደሚለው ነፋሳት ብሎ ማለት ቅድም እንዳልኳችሁ ምትል ማለት ነው። ሴት ነው ነፋሳት የሚሉ ሴቶች ማለት ነው። ፊል ዑቀድ ብሎ ማለት ደግሞ በእስርት ላይ ማለት ነው። ዑቀድ ብሎ ምንለው እስርት ማለት እስር ማለት ነው። እዛ እስር ላይ ትፍትፍትፍ ከሚሉ ሴቶች ተንኮል በአንተ እጠበቃለሁ በጌታዬ ብለክ በል አላቸው። ይሄ ምንድነው ያላችሁ እንደሆነ ለቢድ ኢብኑ አልዓሰም አልየሁዲ ነብዩ ዘንዳ ሰለዋቱ ረቢ ወሰላሙሁ ዐለይሂ ነብዩ ዘንዳ ያገለግል ነበረ። ይሄ ሰውዬ ልጆቹ በድግምት ስራ የተካኑ ናቸው። ቤተሰቦቹ በተለይ ሴቶቹ በድግምት ስራ የተካኑ ናቸው። በጥንቁልናው ዓለም ላይ ለጥንቁልናው ቀረብ የሚሉ የነበሩት በአረቡ ዘመን ወይም በአረቡ ዓለም የዚያኔ ሴቶች ነበሩ። በጣም ለሰይጣን በጣም የሚቀርቡና ለጥንቁልና በጣም የሚቀርቡት ሴቶች ነበሩ። በተለይ በሙያው በጣም የሚካኑት ሴቶች ናቸውና ኢዘን እነዚያ ሴቶች ዘንዳ ነብዩን ሰለላሁ ዐለይሂ ወሰለም በቀጥታም በተዘዋዋሪ ማጥቃት አልተቻለም። ስለዚህ በሰው ማጥቃት ካልተቻለ በተለያየ ምክንያት ከእሳቸውን ከሲስተም ማውጣት ካልተቻለ እስቲ በድግምት እንሞክር ብለዋሉ። እንደርሳለን በቡዳም እንሞክር ተብሏል። ኢዘን በድግምት እንሞክር አሉና ለቢድ ኢብኑ አልዓሰም አልየሁዲ እሱ በሰራው ቴክኒክ ወይንም እሱ በሰራው በዘየደው ዘዴ አማካይነት ከነቢዩ ቤት ሰለላሁ ዐለይሂ ወሰለም ያሞሽጡበት የነበረው ሙሽጣቸው ላይ የነበሩ የፀጉር ዘለላዎች ተወሰዱና ሲህር ተሰራ። በሰውነት ከሰውነታችን ጋር ንክኪ ባለው ነገር ወይንም በሰውነታችን ቁራጭ ወይንም አካል የሚሰራ ሲህር ከሌላው ሲህር ከፋ ይላል ማለት በፀጉሬ በጥፍሬ በረገጥኩት ቦታ በአሻራዬ የሚሰራ በውስጥ ልብሴ ይሄ በውስጥ በተሸርተይ በመናምን የሚሰራ ከላቤ ጋር ግንኙነት ባላቸው ነገሮች የሚሰራ ሲህር ወይንም ድግምት ኖርማል ከሚሰራው ሲህር ትንሽ ከበድ ይላል። ፓወሩ ኃይል አለውና ነብዩ ሰለላሁ ዐለይሂ ወሰለም በፀጉራቸው መሰራቱ የበለጠ እሳቸውን ሊያጠቃ እንደሚችል በሙያቸው ስለሚያውቁ ፀጉራቸውን አፋልገው በዚያ አማካይነት ሲህሩ ተሰራ። ሲህሩ ተሰራና መጥቶ ይጠቀሙበት የነበረ ጉድጓድ ነበር፣ የውሃ ጉድጓድ ነበረች። እዚያ ውስጥ ነው የተከተተው። እዚያንን ጉድጓድ ነብዩ ሰለላሁ ዐለይሂ ወሰለም የሚጠጡት እሱን ስለሆነ ያንን ሲጠቀሙ ወዲያውኑ
ታመሙ ሰለዋቱላሂ ወተስሊማቱሁ ዐለይህ። የተለያዩ ሪዋያዎች አሉ ምን ያህል ጊዜ ታመው ቆዩ የሚል የተለያየ ሪዋያ አለና አሁን የቆይታው ጉዳይ ምንም አይደለም፣ ለእኛ እሱ መሰረታችን አይደለም። ታመሙ፣ እንዴት ዳኑ፣ ህመሙ እንዴት ነበረ፣ ዋናው መሰረት እሱ ነው። የህመሙ ምክንያት ድግምት ነው የሚለውን አወቅን። የመዳናቸውስ ምክንያት ካላችሁ እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ በሲህሩ ክብደት አንዳንድ ጊዜ ተናግረው እንዳልተናገሩ ሰርተው ያልሰሩ ይመስላቸው ነበረ። ከዲን ድንጋጌ ውጪ ከሸሪዓ አስተምሮ ውጪ በግል ህይወታቸው ላይ የሆነ ነገር አድርገው አላልኩም፣ የሆነ ነገር ብለው አላልኩም ብለው የሚሉበት ደረጃ ታመው ነበር። ራሳቸውን ስውር ያደረጋቸው ነበር ማለት ነው። እዛ ደረጃ ደርሰው ነበርና ከዕለታት አንድ ቀን አላሁ ሱብሓነሁ ወተዓላ ሲምር ያስተምር ነውና ይሄን ከዚህ ችግር ሊገላግላቸው ፈልጎ ሁለት ዶክተሮችን ላከላቸው። አንደኛው ዶክተር እግርጌያቸው ላይ፣ ሁለተኛው ዶክተር ደግሞ ራስጌያቸው ጋር ሆኖ አንደኛው ይጠይቃል፣ ሁለተኛው ይመልሳል። ማ ባሉ ሃዛ ረጁል አለ እግሩ ላይ እግራቸው አጠገብ የቆመው ሰውዬ ምን ሆኖ ነው ይሄ ሰውዬ? እንደው ተኛ እኮ ከተኛ ሰነበተ፣ ምን ሆኖ ነው ብሎ ጠየቀ። ያኛው ደግሞ መስሑር አለ፣ ሲህር ተሰርቶበት እኮ ተደግሞበት ነው አለ። ማን ነው ሲህር የሰራበት ሲባል ይሄንን ሰውዬ ለቢድ ኢብኑ አልዓሰም አልየሁዲ እሱ ነው የሰራ፣ አዕሰም አልየሁዲ እሱ ነው ብሎ ነገረ። አይነ ሰሐረው የት አደረገው ሲህሩን ብሎ ይጠይቃል ይመልሳል፣ ይጠይቃል ይመልሳል። የቦታውንም ነገረ የአንደኛው። ከዛ እሺ ወመልሐል እንዴት ነው ሊድን የሚችለው የሚል ጥያቄ ሲጠየቅ አሁን ራስጌ ላይ የነበረው ሰውዬ ነቢዩን ሰለላሁ ዐለይሂ ወሰለም ምን ብሎ አላቸው? ቁል አላቸው። በቃ ዶክተሩ አሁን ምን ሰጠ? በሽታው ተገኘ፣ ተሰራ፣ ላብራቶሪው ምናምኑ ተደረገ። ከዛ በኋላ ወደ መድኃኒት መጻፍ ሄደ ማለት። መድኃኒቱ ደግሞ ረባንይ ነው። ወዲያው ቁል አላት፣ በል አላት። አዑዙ እጠበቃለሁ በል برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ألك سدست آية. قتل قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. أمست آية لك 11 آيات 11 السرت نبره 11ዱም እስር ላይ ነበር ትብላ ያለችው ሴትዮቱ ወይንም እነዛ ድግምተኞቹ አንድ ረጅም ጨርቅ 11 ቦታ ተተብትቦ 11 ጊዜ ተተፍቶበታል። ድግምቱ በጣም ኃይለኛ ድግምት ነው። ኢዘን እነዚህን 11ዱም አያዎች ሲቀሩ እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ እንደምትለው ቁል አዑዙ ቢረቢ ናስ ብለው ሲሉ አንዱ እስር ተፈታ። መሊክ ናስ ሁለተኛው እስር ተፈታ። ኢላህ ናስ ሶስተኛው እስር ተፈታ። እንደዛ ያለ 11ዱም እስር ሲፈታ ነብዩ ሰለላሁ ዐለይሂ ወሰለም ከእንቅልፋቸው እንደተቀሰቀሱ ሰው ብድግ አሉ፣ ምንም ነክቷቸው እንደማያውቅ። አንዳንድ ሪዋያዎች 4 ወር ተኝተዋል ይላል፣ አንዳንድ ሪዋያዎች 40 ቀን ተኝተዋል ይላል። ብዙ ጊዜ ታመዋል ብቻ። ኢዘን በዚያ ደረጃ አልጋ ላይ አርፈው የነበሩትና ታስረው የነበሩት ነብዩ ሰለላሁ ዐለይሂ ወሰለም በድግምት አማካይነት እነዚህን መድኃኒቶች ሲጠቀሙ ከመኝታቸው እንደተቀሰቀሱ ብድግ ብለው ተነሱ ብሎ ይላል እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ። ኢዘን እነዚህ ሁለት ሱራዎች ሰበብ ንዙላቸው ይሄን የመውረድ ሚስጥራቸው ይሄን ምክንያታቸው ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም በሲሕር ወላሁ ያዕሲሙከ ሚነናስ አላህ ይጠብቀሃል ከሰዎች ብሏቸዋል። ከሌላ ጥበቃ ተደርጎላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው በድግምት እንዲታመሙ ያደረገው አላህ ያልክ እንደሆነ ወለሁል ሒክመቱል ባሊጋ ራሱ የራሱ የሆነ ሚስጥር አለው። ዋነኛውና ሁነኛው ሚስጥር እኛን ሊያስተምረን ፈለገ አላሁ ጀለ ወዐዝ። ሲሕር የሚባለው ከባድ ነገር አይደለም። እናንተን ተራዎቹን ሰዎች ነብዩ መሐመድንም እንኳን ሰለላሁ ዐለይሂ ወሰለም ከሰማይ ከምድር ልዩ ጥበቃ እየተደረገላቸው እሳቸውን እንኳን ማጥቃት የቻለ አደገኛና ከባድ አደጋ ነውና ተጠንቀቁት ለማለት።
እንዴት እንጠንቀቅ? ተጠንቀቁ ብቻ አይጠቅመንም። በምን እንጠነቀቃለን? አናውቀውም። መንገዱንም ጭምር አሳየን። ቁል አዑዙ ቢረቢ ናስ፣ ቁል አዑዙ ቢረቢል ፈለቅ በመቅራት ተጠበቁ አለ አላሁ ጀለ ወዐላ። ተይዛችሁም ከሆነ መድኃኒት አድርጉት፣ አልተያዛችሁም ከሆነ ደግሞ ጋሻ አድርጓቸው። ለምን? እነዚህ ሁለት ሱራዎች ጠዋትና ማታ የተቀሩ እንደሆነ ቀኑን ሙሉ ከሸይጣን ተንኮል ተጠብቆ ይውላል ሰውየው። በተለይ አዝካሩ ሰባሕ ወአዝካሩ ልመሳእ እነዚህን ሁለት ዚክሮችን የሚላቸው ከፈጅር በኋላ ያለውንና ከፈጅር በፊት ያለውን ዚክር የሚደጋግም ሰው ተጠብቆ ይውላል። የትኛውም ተንኮል ቀኑን ሙሉ ሳይጎዳው ይውላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም።